የበለጠ ስራው ላይ ኮንፊደንት እንዲኖረን ሻለ ነገር እንድንጠቀም በጣም ትህትና ፍቅር እንባ የተሞላበት የሕክምና ሙያ እሺ ወይዘሮ ኢየሩሳሌም ወልደ ማርያም ትባላለች። ወይዘሮ ኢየሩሳሌም ወልደ ማርያም አንድ ወደዚህ ጋር ነች። እንግዲህ ወይዘሮ ኢየሩሳሌም ወልደ ማርያም ኦልሞስት ወደ 11 ዓመት ደንበኛችን ናት። እኛ ጋር ኦልሞስት ከ4 ልጆች በላይ ግሬስ አሰርታለች። በቁጥር ከማንጠብቀው በላይ ብዙ ሰዎች አፕሮች አሰርታለች። ሁሌ ጥርስ እንደተመለከተ ፌቨን ዶክተር ፌቨን ናምትዘው እና በዚህ ትልቅ ደስታ ይሰማኛል። በጣም አመሰግናለሁ። ያው ደስታዬን ለመግለጽ ያህል ነው ሽልማት አዘጋጅቻለሁ። የራሴ ነው እንዳለ ተጥሪባለሁ ላይሰንስ ቤቴ ነው ውበት ለብቻሲያን የገነትን የኔንም የልጆቼንም የቤተሰቤንም የጓደኛዬንም ብዙ ሰው ጤንነትን የጠበቀ ደስ የሚል ጥቅማጥቅምን ያላስቀደመ ግን የሰውን ጤንነትና ክብር የጠበቀ ተቋም ነው። እሷ ደግሞ ከእሷ በላይ ትበጣል። መግለጽ አይቻልም። የመግለጽ አንችልም። ያንሰኛል። ለዶክተር በላይ ክብር፣ ሙያ፣ ሁሉ ነገሯ ደስ የሚል ትህትናዋ ደስ በጣም ደስ ያለኝ። እንኳን ደስ አለች። አሁን ኦርደሩን እየጠበቅኩኝ አይደለም፣ አይኔ ላይ ማየውን እየጠራ ያለሁት የሆኑ ደንበኛዬን ስጠራው ቅድም ብያቸዋለሁ። የኛ ደንበኞች በአራቱም ክልል ከተሞች ቴንኪው በጣም ዋው አድናቆቱ ከጃይ ሰጥቷለች። ቴንኪው ከልብ እናመሰግናለን። እየተከበረ ያለው 13ኛ ዓመት የምስረታ በዓል የዶክተር ፌቨን ልዩ ጥርስ ሕክምና ክሊኒክ ነው። ጃኒና የዶክተር ፌቨን ልዩ ጥርስ ሕክምና ክሊኒክ እናገናኛቸው አብረን የምናየው ይሆናል። ከዛ በፊት ግን በዶክተር ፌቨን የምናገናኘው ነው የ5 ደቂቃ ፕሮግራም ከዛ ከባድ ማስተማፈቅ እንሄዳለን። ሌላ ፐርፎርማንስ ያደረገ ወጣ ሞታቸው እያለች ነው። ያ ሰው ማን ይሆናል እናያለን። በዚህ በ13 ዓመት ቆይታ ተቋም ሲቀጥል ከደንበኞች ጋር ያለው ተግባቦት፣ ጤናማነት እንዲሁም ደግሞ በአገልግሎቱ ጤናማ ተደራሽነት መሆን አለበት። ምክንያቱም ደንበኞች ተመልሰው እንዲመጡ አገልግሎቱ እንዲቀጥል የሚሰጡት ሰርቪስ ጉልህ ሚና ይጫወታልና በዚህ ሂደት ውስጥ በርካታ ተቋማት ምናልባትም ብዙ የዚህ አይነት መድረኮች ላይ ሰርቻለሁ ከተለያዩ ኢንተርናሽናል ተቋማት ጋር እባካችሁ ድምፅ ቀንሱልኝ ከጀርባ ፕሊስ እባካችሁ
ድምፅ ቀንሱልን። ከአፍሪካ ኢንሹራንስ እንዲሁም ከንግድ ባንክና ከህብረት ባንክና ከሌሎችም ጋር ላለፉት 7 ዓመታት የቀጠለ ትልቅ ተቋም ነው። ከዚህ በተጨማሪ ከግል ተቋማት ጋር በተለያዩ ኤምኦዩ አግሪመንት በመፈረም ብዙ ስራዎችን የሰራ ይህ ትልቅ ተቋም በዛሬው ዕለት አብረውን ለ13 ዓመታት በነበረን ጉዞ ሲያበረቱ የነበሩ ደንበኞችን ሲያደርግ የነበሩ ከዛም ባለፈ ደግሞ ራሳና ልጆቻቸውን ሲያሰክዙ የነበሩ ሰዎችን በዚህ ቀን እውቅና መስጠት እንፈልጋለን ብለዋል። እነሱ ጥቂት ሰዎች የእውቅና ፕሮግራም ሰጠን በኋላ ቀጥታ የምናቀናው ወደ ተከታዩ መርሃ ግብር ነው። ተቋሙ ለተቋም ይህን ለምናሰበ መጨረሻ ላይ የምናይ መለስበት ይሆናል ማለት ነው። ቀጥታ ዶክተር ፌቨንን ወደ መድረክ ጋብዝና እንግዶቹን እየጠራን በዚህ ዕለት የእውቅና ሰርተፍኬት ወይም ምስክር ወረቀት የምናበረክትላቸው ለማለት ነው። በታላቅ ክብር ዶክተር ፌቨንን ወደ መድረኩ እንዲሁም ዶክተር ዚቶና አስተባባሪ አንድ ሰው ሊያስተባብርልን ስጦታ ጊፍቶችን የተዘጋጁበት አለ። ለእናንተም ለመጣችሁ ጊዜ ላላችሁ በርካታ ነገሮች አሉ። ይህ ታላቅ ቀን ነው። ጃኒ ማሚ መጣለች። እስቲ የጃኒና አንዴ ነው ያቸው እስቲ ባከማት እስቲ አንዴ እንዴት ነው ወከበት ዋው አንዴ አክብሮ ለሁላችሁ ያ ጃኒ ነበረ በፍልቅልቅነት የምትበልጥ ይመስለኝ። እናትዬ በጣም ደስተኛ ናቸው። ሰሞኑ ሲለፉ ከዚህ ሲያበሹ ከሷ ጋር ማናጀሯ አሲስታንሷ እናትም ሆነው ያሉት እባካችሁ ክብር ስትብለን ሰሞኑ ምን ያህል እንዳደገ የምታውቁት ወላጆች በልጆቻቸው ላይ ዘመኑ ተከትሎ በሚያመጡት ስኬት ላይ እምነት አላቸው። አብሮ ሰፖርት ያደርጋሉና ድሮ ቢወጥተው አይሆንም አልፈገማ አልፈጋ ይቻ ነበርና እንደዚህ አይነት አዳዲስ ነገሮች ሲመጡ ለልጆቻቸው እምነት ሰጥተው በራሱ ድጋፍ ማድረግ የሚያክል ትልቅነት የለምና ስለዚች ጀግና መጨረሻ ላይ እናወራለን። እሷን ስንዘክር ጀግነቷ ስንናገር የእናቷም ክብር ነው ብዬ ስለማስብ ነው። ዶክተር ፌቨንን እባካችሁ በክብር ወደ መድረክ እንጠራለን። ዶክተር ፌቨንን በዚህ 13 ዓመታት ያተረፈው ነገር ዳግመኛ ነው። በጣም የእውነት አብረውን 13 ዓመት ተጓዙ ደንበኞች አሉን። አንዳንዶቹ አንዳንዶቹ ሜሴጅ ተውልኛል። የራሳቸው የአንድ ሰው ለምሳሌ የልጁ ግራጁዌሽን ነው። አንድም እንደዛው በጣም ልብን የሚያሞቅ ልብን የሚነካ ሜሴጅ ልከውልኛል። ያልመጡት ቢሆንም ግን እኔ ሜንሽን አደርጋቸዋለሁ። የመጡትም ይታዩኛል። ደንበኞቼ በጣም እጅግ በጣም ነው ማከብራችሁ። በስራችን ተማምናችሁ እኛ ጋር በጣም ብዙ ሰዎች እየላካችሁ ራሳችሁን እየመጣችሁ ይህን ብዙ ጊዜ አብራችሁ ስለቆያችሁ እናመሰግናለን። በነገራችን ላይ ከደንበኞቻችን መሀል ላይ ሀዋይ ላይ በማንኪያ እንደመውሰድ ልበለው በጣም ሰሌክት አድርገን ነው በጣም ብዙ ደንበኞች ምን ትጠብቂያለሽ? ፍጹም ኢትዮጵያዊ አይናማ ደማማ ወይዘሪት ኢትዮጵያ ቆንጂት ነኝ ባይ ተራመድ ወደፊት ውጪ በአደባባይ እንቃወማለን። ባምቢ ያለች እዛ ጋር ችግር የለውም። ስቃያለ እዚህ መንገድ እኛ ጋር ቆይታ እያደረጉ ይገኛሉ። እስካሁን ድምፀ መረቧ ማነስ ጥሩ ነበረ። እዛ ከተደብቄ አንድ የራሴ ከልለውሽ የተሰኘ ዘፈን አለኝ። እሱም ደግሜ ልጮትላችሁ ነው፣ ምክንያቱም መስማት ስላለባችሁ። ከዛ ደግሞ እንደ እግዚአብሔር ፍቃድ ከ2 ሳምንት በኋላ የሚወጣ ዘፈን አለኝ። በሱ በደንብ ስለምታውቁኝ በደንብ ፊቴን ይዩት።
ቀጣይ ደግሞ ኮንሰርቴንም ከፍላችሁ ልትገቡ ትችላላችሁ። ሶሪ በአንቺ ፕሮግራም ጀኒ ከልለውሽ ይሆን ወይ እያየሁ ውዴ ቅርብ ይሆን ሩቅ ዓለማችን ይኸው ጻፍኩልሽ ሳላውቅሽ ስጠብቅ ስፈልግ እኔስ የልቤ ሰው ይኸው ዛሬም አለው ይኸው ዛሬም አለው ብዙ ከላይ ኮርቶ ይሆናል በላይ